ራስን ማጥፋት በአሁኑ ወቅት በዓለም ዙሪያ በዝምታ የሚካሄድ የጤና ቀውስ ሆኗል። በዓለም የጤና ድርጅት WHO መረጃ መሠረት በየዓመቱ ከ700 ሺህ በላይ ሰዎች ራሳቸውን ያጠፋሉ። ይህ ማለት በየ40 ሰከንዱ አንድ ሰው በገዛ እጁ ሕይወቱን ያጣል ማለት ነው። ይህ አሃዝ ራስን ማጥፋት ከጦርነት፣ ከግድያ ወይም ከጡት ካንሰር በበለጠ ብዙ ሰዎችን ሕይወት የማለፍ ምክንያት እንደሆነ መምጣቱ ያሳያል። ከዚህ በላይ ለአንድ የተሳካ ራስን የማጥፋት ሙከራ ጀርባ ሌሎች 20 እና ከዚያ በላይ የሚሆኑ ያልተሳኩ ሙከሮች እንዳሉ ይገመታል። ይህ ችግር ከሚታየው በላይ ስር የሰደደ መሆኑን ያመለክታል። በተለይ በወጣቱ የማህበረሰብ ክፍል ያለው ተጽዕኖ እጅግ አስከፊ ነው። ከ15 እስከ 29 ዓመት ባለው ዕድሜ ላይ ውስጥ ላሉ ወጣቶች ራስን ማጥፋት በዓለም አቀፍ ደረጃ ዋነኛ የሞት መንስኤ ነው። ምንም እንኳን ችግሩ በበለጸጉ ሀገራት በስፋት የሚታይ ቢመስልም እውነታው ግን 77% የሚሆን ራስን ማጥፋት ድርጊት የሚፈጸመው ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ነው። ይህ የሚያሳየው የኢኮኖሚ ጫና፣ የማህበራዊ ድጋፍ ማጣትና የጤና አገልግሎት እጥረት ለችግሩ መባባስ ከፍተኛ ድርሻ እንዳላቸው ነው። ጥናቶች እንደሚያመለክቱት ራስን ለሚያጠፉ ሰዎች ዋነኛ ምክንያት ያልታከመ የአእምሮ ጭንቀትና ከፍተኛ የሥነ ልቦና ቀውስ ሆኗል። እነዚህ አሃዞች ሊቀንሱ የሚችሉት የጦር መሳሪያዎች፣ መርዛማ ኬሚካሎችና መድኃኒቶች በቀላሉ እንዳያገኙ ማድረግ እንዲሁም ስነ ልቦና ጤና በግልጽ መወያየት የሞት መጠኑን በከፍተኛ ሁኔታ እንደሚቀንሰው ተረጋግጧል። በእያንዳንዱ ቁጥር በስተጀርባ የተሰበረ ቤተሰብ፣ የጠፋ ተስፋ፣ የሚቆጭ ማህበረሰብ አለ። ይህን አሃዝ ለመቀነስ የመንግስት፣ የጤና ተቋማትና የሚዲያ አካላት በጋራ መስራት ይጠበቅባቸዋል። ራስን ማጥፋት የግል ውድቀት ሳይሆን የማህበረሰብ ጤና ቀውስ መሆኑን ተረድተን ለሰዎች አስፈላጊ የሥነ ልቦና ድጋፍ በወቅቱ ማድረስ የሁላችንም ኃላፊነት ነው። ታዲያ በቅርቡ በሰሞኑ በኢትዮጵያዊቷ ቲክቶከር ላይ የተሰማው ነገር ምንድን ነው? ይህ አስደንጋጭ ነገርስ እንዴት ሊፈጠር ቻለ? ቲክቶክ በተሰኘው የቪዲዮ መነጋገሪያ ፕላትፎርም ላይ ቦኒ በመባል የምትታወቀው ከ8000 በላይ ተከታይ ያላት ወጣት ከ2 ቀን በፊት ራሷን አጥፍታለች። ዶትሮ በአዝናኝና በማህበራዊ ይዘቶች የምትታወቀው ቦኒ ከአንድ ቀን በፊት ግን 2 ተከታታይ ቪዲዮዎች በቲክቶክ ገጿ ላይ አጋርታ ነው ራሷን ያጠፋችው። በእነዚህ ተንቀሳቃሽ ምስሎች ላይ የነበረችው ቦኒ እንደ ድሮ በሳቅ ታጅባ ሳይሆን በለቅሶና በተስፋ መቁረጥ ስሜት ውስጥ ሆና ነበር። ቦኒ ይህን ውሳኔ ያስወሰናት ምን እንደሆነ ባይታወቅም አንዳንዶች በማህበራዊ ሚዲያ በደረሰባት የቃላት ጥቃት ነው ሲሉ፣ ሌሎች በግል ሕይወቷ ውስጥ ባለ ችግር መሆኗን እየገለጹ ይገኛሉ። ሆኖም ብዙ መላምቶችን ከማስቀመጥ ያለፈ በግልጽ ከቅርብ ሰው ወይም ከቤተሰቧ እስካሁን የተሰማው የሞቷ ምክንያት እስካሁን አልታወቀም። ወጣቷ ባጋራቸው የመጀመሪያ ቪዲዮ ላይ አንዳንዴ ብዙ ሰርታችሁም ለፍታችሁም አልፍላችሁም፣ ሕይወት እናንተ እንዳሰባችኋት አትሆንም እና በዚች ምድር ላይ ለሰው እረፍት የሚሰጠው ነገር ሞት ብቻ ነው። ዛሬ የኔ እረፍት ቀን ነውና እስከ ዛሬ ያስከፋችሁ ሁሉ ይቅር በሉኝ፣ እወዳችኋለሁ፣ መልካም ጊዜ ስትል ተደምጣለች። ይህ ቪዲዮ ስታጋራ በእጇ ላይ ቀይ ሲባጎ ገመድ ይዛም ነበረ። ወጣቷ አብዛኛውን የማህበራዊ ሚዲያ ተጠቃሚ የሚፈልገውን ያህል ተከታይ ቲክቶክ ላይ ነበራት። የምትለቃቸው ቪዲዮዎች በብዙ ሺዎች የሚታዩ ነበሩ። ሰዎች በማህበራዊ ሚዲያ ላይ በሚለቁት የታቀደና የተጻፈ ይዘት ምክንያት ተመልካቹ ሁሌም ደስተኛ እንደሆነ ያስባል። ነገር ግን ከካሜራ ጀርባ ሁሉም ሰው የተለየ የራሱ ሕይወት ይኖረዋል። ቦኒም ከትላንትና በፊት በለቀቀችው ቪዲዮ ላይ ደስተኛ ትመስላለች። ከቀናት በፊት እየሳቀች የነበረች ልጅ ከ1-2 ቪዲዮ ቀረጻ ራሷን ማጥፋቷ በድንገት የተወሰነ ይሁን ወይም ታስበውበት የሚለውን ማወቅ አልተቻለም። ቦኒ የመጀመሪያን አስተካክላ የተናገረችው ሁለተኛ ቪዲዮ ላይ ነው። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ሰርቼ የምኖረውን ሕይወት አይቼዋለሁ። ኑሮ በቅቶኛል። ቤተሰቦቼ፣ ጓደኞቼ ያሳዘንኳችሁ ሁሉ ይቅርታ። ከዚህ ወዲህ ለእኔ ረፍት የሚሰጠኝ ሥራ ወደ ትዳር ሳይሆን ወደ ሞት ነው ብላለች። ይህን ስትናገር በጀርባዋ ላይ ቀይ ገመድ ተንጠልጥሎ ነበር። አጥብቃ ይቅርታ ጠይቃ ራሷን ያጠፋችው ቦኒ ሁሉም ካለፈና ካረፈች በኋላ በሰፊው መነጋገሪያ ሆናለች። ከዚህ ካለፈ በፌስቡክ ገጿ ላይ ደህና ሁኚ ዓለም ብላ ከመሞቷ በፊትም ጽፋ ነበር። በማህበራዊ ሚዲያ ላይ እንደዚህ ያሉ ነገሮች ሲከሰቱ የበርካቶችን ልብ የሚሰብሩ የሚያስደነግጡ እንዲሁም በማንኛውም ዕድሜ ላይ ያለ ሰው ስለማያቸው አደገኝነታቸው ከሚነገረው በላይ ነው። የቦኒ ሞት ተከትሎ በቲክቶክ ቪዲዮዎች አስተያየት መስጫ ኮሜንት ውስጥ ያሉት እንደ ግብረ መልሶች ራስን የማጥፋት ፍላጎት ሐሳቦች ናቸው። ከሞቷ በማዘንና ከመቆጨት ይልቅ እድለኛ እንደሆነች የሚያስቡ አስተያየት ሰዎችን የነገ እርምጃ ቆም ብሎ ማሰብ ይጠበቃል። በቀደሙ ጊዜያት ራሴን ላጠፋ ነው የሚለው ቃል ከማስፈራሪያ ያለፈ በተግባር ሲደረግ እምብዛም አይሰማም።
አሁን ግን አንዳንድ ሰዎች በማህበራዊ ሚዲያ ላይ በማዩት ነገር በመቃኘት የችግራቸው መፍትሄ ራስን ማጥፋት እየሆነ መጥቷል። የዕድሜ ወይም የዘር ገደብ የሌለው ማህበራዊ ሚዲያ በተለይ ገና በለጋ ዕድሜ ላይ ያሉ ስሜታቸውን መግራት ለማይችሉ ታዳጊዎች የመጥፊያ መንገድ ሊሆን ይችላል። በቦኒ ቪዲዮ ስር ካሉ አስተያየቶች በጥቂቱ እነዚህን ይመስላሉ። እኔ ቀን እየጠበቅኩ ነው። እኔም በቅርብ ቀን በረከት ሲድረሰኝ እንዳንቺ ውሳኔ ሲያድርገኝ እኔም እከተልሻለሁ። የእነዚህ አስተያየት ባለቤቶች ወጣቶች በመሆናቸው ደግሞ የማህበራዊ ሚዲያ አሉታዊ ተጽዕኖ ሊጎላ የሚችል ማሳያ ነው። ዛሬ ላይ አንዳንድ በካሜራ ፊት የሚታዩ ነገሮችን ሁሉ የሚያምኑ ሰዎች የተደላደለ ከሚመስል የታዋቂ ሰዎች ኑሮ ጋር ራሳቸውን በማወዳደር እንዲሁም ራስን ማጥፋት ብቸኛ መፍትሄና እረፍት ማግኛ መንገድ እንደሆነ በማሰብ ተጠምደዋል። እነዚህ ሰዎች በማህበራዊ ሚዲያ አጠቃቀም ታዲያ ነጋቸውን ሊወሰን ይችላል። የሰው ልጅ በህይወቱ በርካታ ችግሮች ሊያጋጥሙ ይችላሉ። ጠባሳ ጥላ የማያልፉም የትኛውም አይነት ችግሮች ግን ከሞት በመመለስ መፍትሄ መፈለግ የተሻለ ነው። ሰው በብዙ ፈተና ውስጥ የሚኖር ፍጡር ነውና አጠገባችን ያሉ ሰዎች ስሜታቸውን መረዳት፣ ጭንቀታቸውን ማወቅ፣ የጎደላቸውን ቀርቦ ማውራት፣ ስሜታቸውን መጠበቅ፣ ማገዝ፣ መተሳሰብ በእጅጉ ይገባል። እዚህ ላይ የሃይማኖት ተቋማት ድርሻም ከፍተኛ መሆኑን መዘንጋት የለበትም።